ምልክቶች ድንቆች ዘንድሮስ ታረጋለህ? አዎ አረጋለሁ። ለምን? እንድታምኑ በኔ። ምንድነው ከሞት ባሻገር ለዘላለም ከጌታ ጋር የሚያኖረኝ? በጌታ ማመኔ። ሰዎቹ በጣም ክፉዎች ናቸው፣ ልባቸው በጣም ጠንካራ ነው። እግዚአብሔር ግን ተአምር ሲያደርግ እግዚአብሔር ተአምር አረገ እንድልለት አይደለም። ኢየሱስ እንደፈወሰ አወቀ። እርሱና ቤተሰቡ በጌታ አመኑ። ተአምር አረገ። አለማመኑን ዘሎ ከተማርነው ካነበብነው ከዚህ እውነት ላይ ምንድነው የሚቀርልን? በክርስቶስ ማመን። ሰው ተሰብስቦ ቢያጨበጭብል አይንን ከጌታ ላይ እንዳትነቅል። እኔ ብለህ ከሚያኖር ኢየሱስ ብለህ ብትሞት ነው የሚቀለው። ሂድ በሕይወት ይኖራል ሲለው ኢየሱስ ዘላለሙም ተቀየረ። ልጅ ነገሩ እዛው እንቅ አርጎ እንዳይዘኝ አለፍ መውጣት አለ። እግዚአብሔር ተአምራት ያደርጋል። እኛ በጌታ እናምናለን። በቃ ዝግትግት ብሎ ያቃተኝን ነገር ክፍትፍት ያደርገዋል። አዎ በአቋም ደረጃ በጌታ ማመን አለበት። በአቋም ደረጃ ኮንቪክሽን መሆን አለበት። እና ጌታችን ኢየሱስ ክርስቶስ ሁለተኛ ተአምር ለማድረግ ነው እንግዲህ ወደ ቃና የተመለሰው። የገሊላዋ ቃና የተመለሰው የመጀመሪያው ተአምር ምዕራፍ 2 ላይ ውሃን የወይን ጠጅ ያደረገበት ተአምር ነው። ይሄ ምዕራፍ 2 ላይ ያለላችሁ። ከዛ በዚህ ከተማ ሁለተኛውን ተአምር ደግሞ አደረገ ይለናል አይደል? ዮሐንስ በጣም አስገራሚ ጸሐፊ ነው። እየቆጠረ ነው የሚጽፈው። የመጀመሪያ ተአምር እዚህ ያደረገ፣ ከዛ ሌላ ከተማ ሄዶ ደግሞ ሌላ ነገር አድርጓል። ከዛ መሃል ላይ ደግሞ እቺን ሰማርያዊት ሴት አግኝቷታል። ከሷ በፊት ደግሞ ኒቆዲሞስ የተባለውን ደግሞ የአይሁድ መምህር አግኝቷል። ከዛ እንደገና ጌታ ኢየሱስ ክርስቶስ ወደ ይሁዳ ተመልሶ መጣ። እነሱን ካደረገ በኋላ ከሰማርያ ተመልሶ ወደ ይሁዳ መጣ። ተወልዶ ያደገበት አካባቢ ነው የመጣው ጌታ ኢየሱስ ክርስቶስ። ተመልሶ ሲመጣ አዩትና እንደውም እነ ማቴዎስና እነ ሉቃስ እንደነገሩን አንዳንዶቹ እንደውም ምሳሌ ሁሉ መሰሉበት ይላል አይደል? አንተ በእንትን ከተማ እንዳደረግ እስቲ በዚህ ከተማ አርግ አሉትና ባለመድኃኒት ሆይ ራስን ፈውስ ትሉኛላችሁ አላቸው። ያደገበት ከተማ ነው። ያውቁታል። ፕሮፌሽናሊ የሚሰራውን ስራ ያውቃሉ። ማቤት እንዳደገ ያውቃሉ። እንዴት እንደተወለደ ያውቃሉ። እያንዳንዱ የኢየሱስን እድገቱን መውጣት መግባቱን ከ30 ዓመቱ አስቀድሞ የኖረበት ከተማ ነውና ሌላ ከተማ ታደርግ እንደነበረው እስኪ እንደዚህ አድርግ ትሉኝና እንደውም ምሳሌ ሁሉ መሰላችሁብኝ። ባለመድኃኒት ሆይ ራስህን አድን። ባለመድኃኒት ነኝ ትላለህ፣ ሌላ ቦታ ሄደህ ተፈውሳለህ። እስቲ ራስህን እኛ መካከል እኒህ አሉት እና መጽሐፍ ሲናገር ስለ ልባቸው ጥንካሬ ጌታ ኢየሱስ ተአምር ማድረግ አልቻለም ነበር የሚል ቃል አንቋቸው። አለማመናቸው አይደለም፣ አለማመን አይደለም፣ የልብ ጥንካሬ ነው። የልብ ኢንቴንሽናሊ ክፉዎች ናቸው ሰዎቹ። በእውነት እንደው እግዚአብሔር ከእንደዚህ አይነት ነገር ይጠብቃችሁ። ሰዎቹ በጣም ክፉዎች ናቸው፣ ልባቸው በጣም ጠንካራ ነው። ጌታ የተባረከ ነው እንጂ ሰዎቹ በጣም ጠንካራ ናቸው። እንደ ጭንጫ መሬት ነው ልባቸው፣ በፍጹም አያስገባም። እና ጌታ ኢየሱስ ክርስቶስ ቆሞ ሰበከ፣ አስተማረ። ከዚህ የዘለለ ነገር አላረገም ይላል። ለምን? ስለ ልባቸው ጥንካሬ። ኃይል አጥሮት አይደለም፣ ምንም ነገር አይደለም። እንደዚህ ነገር አይገጥመው። እሱ ጌታ ነው። የልባቸው ጥንካሬ ግን ብሎክ አረገ። ይህንን ብቻ ነግሯቸው ትቷቸው ወደ ገሊላ መጣ። ወደ ቃና ሲመጣ በቅፍርናሆም ብላቴናው የታመመበት አንድ የቤተ መንግስት ሹም ነው የሚል እና የንጉሱ ባለሟል ነው። የቤተ መንግስት ሹም ነው እና ጌታ ኢየሱስ ክርስቶስ እሱ ቅፍርናሆም ነው ያለው። ጌታ ኢየሱስ ወደ ገሊላ ቃና እንደመጣ ሰማ። ስለዚህ ሰውየው ግዴታ ኢየሱስ ወዳለበት ከተማ የተወሰነ አቅምም ስላለው ትራቭል አድርጎ መጣ። ኢየሱስን አገኘው። ኢየሱስን አክሰስ አደረገው። ባይዘው መጥቶ ከተማው ላይ ዞር ብሏል። ኢየሱስን ቀጥታ አገኘው እና ጌታ ኢየሱስ ጌታን እንደዚህ ያለው እባክህ ብላቴናዬ በጠና ታሟል፣ በሞት አፋፍ ላይ ነው ያለውና ፈውስልኝ። እባክህ በሆነ መንገድ አድርገህ ፈውስልኝ። ሰውየው 32 ኪሎ ሜትር ሮጦ መጣ። ኢየሱስን አገኘው። የሚፈልገው እሱ። ከዛ ኢየሱስ ቀጥታ መለሰለት፣ ምልክትና ተአምር ካላየ እማታምን ትውልድ ሆይ፣ ለምን አንተ የነበርክበት ከተማ እኔ መጥቼ አውቃለሁ፣ ሰብኬያለሁ። ስሰብክ እንዴት አላመንክም? እንደኔ ምልክትና ተአምር ስታይ ነው የምታምነኝ? ሲገስጸው ሰውየው ስብከት የሚሰማበት አቅም እባክህ ተፈውስ። እንደው ጌታ ሆይ እባክህ። ጌታስ ምንድን ነው ያለው?
በሞት አፋፍ ላይ ነው አይደል? ልጅ በህይወት ይኖራልና ሂዳ ሰውዬው ወደ አገሩ በተወሰነ መንገድ አምኗል አይደል? ኢየሱስ መሲህ መሆኑን ነው በኋላ ያመነው እንጂ የመፈወስ ኃይል እንዳለው አምኖ ነው የሮጠው። ምን ዋስትና አለ አላለውም። ብላቴና በቤቱን ሂድ ሲለው ተነስቶ የሮጠ ሴት ከሱ ቤት ሰውየውን ፍለጋ ሰረገላ አስጭነው ደግሞ የመጡ ሰዎች መንገድ ላይ ተገናኙ። ምንድነው ስንፈልግ እኮ አንተን ፍለጋ እኮ ነው የመጣ ነው። ምን ሆነ ልጁ ነው ባይዘው ይመልሱ። ምን ሆነ ልጁ ተፈውሷል ሲሉት ፈወሰልኝ አይደለም ያለው። ስንት ሰዓት ተፈወሰ? ከባድ ሰው ስንት ሰዓት ተፈወሰ? ትላንትና 6 ሰዓት ላይ ሲሉት ኢየሱስ ያቺን ቃል ያወጣባት ሰዓት ናት። መጽሐፍ እንደዚህ ይላል፣ ኢየሱስ እንደፈወሰው አወቀ። ተፈውሶ ነው፣ በአጋጣሚ አይደለም የዳነው እና በሱ ኃይል ነው አለ ሰውየው። ከዛ መንገድ ላይ አይደለም ቤቱ ገባ። በላቴናው ቁጭ አረገ። ቤተሰቡን በሙሉ ደረደረ። የተፈወስከው ትላንትና 6 ሰዓት ላይ ጌታ ኢየሱስ ክርስቶስ ቆሞ በህይወት ትኖራለህ ብሎ ሲናገር በዛ ቅጽበት ነው በሽታው ካንተ የራቀው አለው። ከዛ ለቤተሰቦቹ በሙሉ ሰብስቦ ጌታ ኢየሱስ ክርስቶስ ነው መሲህ አላቸው እና እንመን። ጥቅሱ ያለቀው እርሱና ቤተሰቡ በጌታ አመኑ። እግዚአብሔር ምንም ያርግ በህይወታችሁ ታላቅ ነገር ይስራ፣ የተደረገው ነገር ግን አይናችሁን እላዩ ላይ ማድረግ አለበት። ተአምሩ ጋር እንዳትቆሙ፣ የተደረገው ነገር ጋር እንዳትቆሙ። እግዚአብሔር ምንም ቢያርግ ማድረግ የሚፈልገው እኔ እሱን እንዳምነው አይኔ እሱ ላይ እንዲሆን። ስፔሻሊ ቦርናጌን የሆነ ዳግም የተወለደ ክርስቲያን፣ የኔና የእናንተ አይነት ክርስቲያን እግዚአብሔር ተአምራት አድራጊ ነው። ምን ጥያቄ ያለው? እግዚአብሔር ብቻ ነው ተአምር አድራጊ የሚያደርግ። አጋንንት ተአምር አድርጎ አያውቅም። ምታት ነው፣ አስማት ነው ምናምን አይን ላይ ነው የሚሰራበት። ጄኒዩንሊ ተአምር የሚያደርግ እግዚአብሔር ብቻ ነው። እግዚአብሔር ግን ተአምር ሲያደርግ እግዚአብሔር ተአምር አረገ እንድልለት አይደለም። እኔ በእርሱ ላይ ያለኝ እምነት እንዲጨምር፣ በተለይ አዲስ ኪዳን ኢየሱስን እንዳይለት ወንጌል እንዲገባ ነው። ግን እግዚአብሔር አንድ የሆነ ነገር ህይወቴ ላይ ቢያደርግ ይላል አንዳንድ ሰው። ለምን? ከዛስ ምንድነው መጨረሻው? እግዚአብሔር የሆነ ነገር ያረጋል። ኦፍ ኮርስ ያረጋል። ይኸው ዛሬ ጸልየናል። እግዚአብሔር ብዙ ነገር ህይወታችን ላይ ያረጋል። አትጠራጠሩ። ጌታ ታላላቅ ነገር ህይወታችሁ ላይ ይሰራል። አስቀድሜ ግን የምነግራችሁ የነገሩ መደምደሚያ አይናችሁን ኢየሱስ ላይ ካላረገው አጠገቤ ካለው ሰው ጋር መጣያና መፎካከሪያ ከሆነ እግዚአብሔር አያዋጣው። አታይም የኔ እኮ ሰርቷል ለማለት ከሆነ ይኸውላችሁ ጎረቤታችሁን እግዚአብሔር ያስረዳላችሁ። እናንተ በጌታ ነው። አንተ ታስረዳው። አንተ ወንጌል ንገረው። ይሄው መጽሐፉ ላይ ያሉትን ተአምራቶች ሂዱና አንብቧቸው። ኢየሱስ ሰራው፣ ቀጥሎ በሱ አመኑ። ቀጥሎ በሱ አመኑ። የ4 ቀን ሬሳ ከመቃብር አወጣው። ሰው ይመጣና አላዛርን ያዩት ነበር ይላል። አይተውት ወይ አንተ አላዛር እኮ አይተው አይባባሉ። በጌታ ያምኑ ነበር ነው የሚለው። አላዛርን ያዩታል። ኢየሱስ እግር ስር መጥቶ ይሰግዳል። ኢየሱስ ታርጌቱ ምንድነው? ሰውን በሙሉ ሰብስቦ እግሩ ስር ማንበርከክ። አላዛርን ለምን ከመቃብር አወጣው? ሰውየውን ለዘላለም ልታኖረው ፈልገ ነው አይደለም። የሆነ ቀን ተመልሶ ሞቷል ሰውየው። ምንድነው ዓላማ? ሰው በእኔ እንዲያምንልኝ። ምልክቶች ድንቆች ዘንድሮስ ታረጋለህ? አዎ አረጋለሁ። ለምን? እንድታምኑ በእኔ። ዓላማ እንዳንስት። ሲስተማቲካሊ the whole scripture በሙሉ መጽሐፍ ቅዱሳችን የመጨረሻ መደምደሚያው የሚደረገው ነገር መካከለኛ እግዚአብሔር ብቻ ነው። የተደረገው ነገር አይደለም መካከለኛ። ፈረስና ፈረሰኛውን በባህር የጣለ ተብሎ የሚመለከው የሚመሰገነው እግዚአብሔር ነው። ሙሴ ባህሩን ስትከፍል በጣም ታስደንቅ ነበር የሚል የለም ጥቅስ። እግዚአብሔር ነው የተመሰገነበት። እስራኤልን ከግብጽ ያወጣ ሕያው እግዚአብሔርን የተባለው እግዚአብሔር የሚደረገው ነገር በሙሉ መካከለኛ መሆን ይፈልጋል። ቢ ሲሪየስ። እንደዚህ አይነት ነገር የእግዚአብሔርን ክብር በምንም አይነት መንገድ የሚገባውን ምስጋና ሸረፈን ወዴትም አንወስደው። አደረገ ይገባ። ምንድነው በጣም ኮንቪንስ ያረገ ስታነበው ካላችሁኝ እኔ ተአምር መደረጉ አይደለም ኮንቪንስ ያረገኝ። እሱ ድሮም ያረጋል ዘንድሮም ያረጋል።
እግዚአብሔር እንደዚህ ያደርጋል፣ ድሮም ዘንድሮም ያደርጋል። ምንድነው የገረመ? የሰውየው በጌታ ማመን አለመርሳቱ፣ ቤቱ ገብቶ እልል ብሎ ፌሽታ አለማረጉ፣ እንመን በጌታ ማለቱ በጣም ያስደነቀኝ። ሰውየው ፎከሱ አለመሰበሩ። ትንንሽ ነገር በህይወታችን ላይ ስትሆን የቻለውን ጌታ ኢየሱስ ክርስቶስን መካከለኛ ያደረገ ነገር ማድረግ አለብን። የሚበልጥና የሚቀጥል ነገር በህይወታችን ላይ እንዲሆን እንዳይቆም። ጌታ ሆይ ብላቴናዬ እንደዚህ ሆኗል፣ እባክህ ፈውስልኝ ስትሉት ተአምር ካላየ የማያምን ትውልድ ሲል ኢየሱስ ከማን ጋር ነው እየተሟገተ ያለው? ከሰውየው ልብ ጋር ነው፣ ከጆሮ ጋር አይደለም፣ ከሐሳቡ ጋር። ልቡን ተአምር አረገ፣ አለማመኑን ዘሎ። ለምንድን ነው አለማመኑን አልፎ ተአምር ያደርገው? በኋላ እንዲያምንበት። ሌላ ምንም ዓላማ የለውም። የተፈወሰው ብላቴና እኮ ተመልሶ ሞቷል። ለማኝ የነበረው አባትየው እኮ ተመልሶ ሞቷል። በዛ ዘመን የነበረ ትውልድ በሙሉ እኮ ተመልሶ ሞቷል። ለኔና ለእናንተ ምንድነው የሚቀርልን? ከዚህ መጽሐፍ ላይ ከተማርነው ካነበብነው ከዚህ እውነት ላይ ምንድነው የሚቀርልን? በክርስቶስ ማመን። የተደረገው ተአምር አካላዊ ሊሆን ይችላል። የተደረገው ተአምር ማቴሪያል ላይ ሊሆን ይችላል። የተደረገው ተአምር እግዚአብሔር ምንም ነገር አድርጎላችሁ ሊሆን ይችላል። የሚደረገው ነገር በሙሉ እስከ 70 ዓመት እስከ 80 ዓመት እስከ 100 ዓመት ሊቆይ ይችላል። ከዛስ ፌል ያደርጋል፣ ይወድቃል፣ ያረጃል፣ ይደክማል፣ ያልቃል። ምንድነው ዘላለም ይቀጥልልኝ? እምነቴ። ምንድነው ከሞት ባሻገር ለዘላለም ከጌታ ጋር የሚያኖረኝ? በጌታ ማመኔ። ወንጌላት ሐዋርያት ሥራን ጨምሮ ምንድነው የሚያስተምረን? ተደረገው በጌታ አመኑ። ሰዎቹ በጌታ አላምን ብለው አንዳንዴ ሐዋርያት ላይ እንጠለጠላሉ። ጴጥሮስ ሲጸልይ የሆነ ተአምር ተደረገ፣ መጥቶ ጥልጥል ሲሉበት እንደዚህ ያለ ጴጥሮስ ቆሞ እኔ ከእናንተ የተሻለ ጽድቅ ስላለኝ ይመስላችኋል እንዴ ይሄን ያደረኩት? እግዚአብሔር በኢየሱስ ክርስቶስ ስምና በስሙ ላይ ባለ እምነት ይህንን አደረገ። ታዲያ ለምንድን ነው የምታዩኝ እኔን? በጌታ አምኑ እንጂ። ከዛ 3000 ወደ ጌታ ተጨመረ። እስቲ አሜን በሉ። ውረዱ ከላይ ላይ ጳውሎስን አምላክ ነህ አሉት። ተአምር ሲደረግ በእጁ አይደለውም። ወደ ወንጌል፣ የእግዚአብሔር የመጨረሻ ፕሮግራም ወንጌል። በጌታ አመኑ ሲላ ሰዎቹ እናምልክ ሲሉት እምቢ አለ። በጌታ አመኑ ሲላቸው በድንጋይ ወገሩት። ምዕራፍ 15 ላይ እግዚአብሔር ከሌላሱ ጋር ይቀጥላል። እሱስ ሄርሜንና ዲያ የሚባል እምነት ይጀምሩ ነበር። እስኪሞት ድረስ የተወሰነ ተከታይ አይጠፋም። ተቃላች በየትኛውም ዘመን አይጠፋም። ባይዘው እንዳትጣለሉ። ሰው ተሰብስቦ ቢያጨበጭብል አይንን ከጌታ ላይ እንዳትነቅል። ኢየሱስ ብቻ ቢወግር ይሻላል። ባይዘው እኔ ብለ ከሚያኖር ኢየሱስ ብለ ብትሞት ነው የሚቀለው። እስቲ አሜን በሏ። አቃ ይሄ ነው የመጽሐፍ ቅዱስ ሴንተሩ። በክርስቶስ ማመን፣ ኢየሱስ ላይ አይንን ማረግ፣ እግዚአብሔርን መካከለኛ ተአምር ማረጉ ጥያቄ ውስጥ ስለማይገባ ነው። እኔ ተአምሮ ያልቆየሁት ተአምር ማረጉ ጥያቄ ውስጥ አይገባ። እናንተ ቤት ዛሬ ይደረጋል፣ ጥያቄ ውስጥ አይገባ። በህይወታችሁ ላይ እግዚአብሔር ምልክት ያደርጋል፣ ጥያቄ ውስጥ አይገባ። ቀጥሎ እኔና እናንተ ጋር ያለው ነው የሚያሳስበኝ። ኢየሱስ ላይ መኖር፣ በክርስቶስ ማመን። አያችሁት? ይሄ ሰው እንዴት የተባረከ ሰው! ሰማይ እናገኘዋለን ማለት ነው ከነ ቤተሰብ። ፈውሱን ተቀብሎ አልሞተም። በጌታ አምኖ በህይወት ይኖራል። ብላቴናው ዝም ብሎ የሆነች ደዌ ከላዩ ላይ ተሰብራለት ብቻ አይደለም የሚኖረው። ይሄ ብላቴና ሰማይም ይኖራል በህይወት። ሂድ በህይወት ይኖራል ሲለው ኢየሱስ ዘላለሙም ተቀየረ ልጁ። አለ ለዛኛውም ነው። ዛሬ እዚህ ድረስ መጣን። መሬት ላይ ካለ ነገር የዘለለ ይዘን መሄድ አለብን። ለመሬቱ እንዳጠረጥሩት እግዚአብሔር ያደርጋል፣ ግን ከሱ የዘለለ ነገር ግን መያዝ አለብን። በአቋም ደረጃ በጌታ ማመን አለብን። በአቋም ደረጃ ኮንቪክሽን አለበት። አምነው አለው አይደለም፣ ማመኔ መታየት አለበት፣ መረጋገጥ አለበት። ከተደረገው ነገር መዝለል አለብኝ። ነገሩ እዛው እንቅ አርጎ እንዳይዘኝ አለፍ መውጣት አለብኝ። ነገሩን ያደረገው ጌታ ነው። ታዲያ በሱ እያመሰገንኩት ነው። ክብር ለኢየሱስ ይሁን። በቃ መደምደሚያችን ይሄ ነው። ዛሬ በጌታ እናምናለን። የክርስትና የመጀመሪያ ነገር ነው በጌታ ማመን። የምንቀጥለውም ግን በዚህ በእምነት ድነናል። እያመንን ነው የምንኖረው፣ እያመንን ነው የምንሄደው።
ስንበስልም ስናድግም እዚህ ውስጥ ነው። አማኝ በእምነት ጀምሮ በሥራ አይቀጥለውም። በእምነት ጀምሮ በእምነት ነው የሚቀጥለው። እያመን ነው የሚቀጥለው። አውቶማቲካሊ እያመን ነው የምንቀጥለው። የሆነ ቀን ከእምነት የዛሬ ዓመት የነበረኝ እምነት አይባልም። እምነት አሁን ነው። እምነት ዛሬ ነው፣ ሁሌ ነው። በክርስቶስ ላይ ያለን መደገፍ። ክብር ለኢየሱስ ይሁን። ስለዚህ መልእክታችን ዛሬ ይሄ ነው። እግዚአብሔር ተአምራት ያደርጋል፣ እኛ በጌታ እናምናለን። እግዚአብሔር ምልክቶችና ድንቆች በሕይወታችን ላይ ያደርጋል። አዎ ያልጠበቃችሁትን ምንጭ እግዚአብሔር ይከፍታል። ምንም ጥያቄ የለውም። በቃ ዝግትግት ብሎ ያቃተኝን ነገር ክፍትፍት ያደርገዋል። አዎ እሱ ጋር ግን አይኔ አይቆይም። ተመስገን ስላረከው ብዬ እሱ ራሱ አይኔን ኢየሱስ ላይ ስሙ ላይ የተመሰገነ ይሁን።